ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ። በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል በጥንቆላ። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ፣ የድጓ፣ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ጸበሉን ምዕመኑን በጸበልና በሆስፒታል አሰደው ጨርሶታል። አሁን አይመር ኮለኪ ማትባይ ማይባልልሽ አለሽ? ኦርቶዶክሳዊ ንገሩኝ እስኪ። በየቤትሽ መፍትሄ ስራ የማታስደግም ያለሽ? ፍትሐ ነገስት ማን ነው? አውደ ነገስት ማታስከፍቷላችሁ? እስኪ ንገሩኝ። ክፍሌን ንገረኝ እያልሽ እኮ የእናትሽ አባትሽ ክርስትና ስም እኮ የወጣው ለመጠንቆያ ነው። አለም እንዴ ገብሬ ገሌ ወለተ ማርያም ምናምን የተባልክ እኮ ለመጠንቆያ ነው። ጠንቋይ እኮ ስጠይቀው የክርስትና ስምህን ነው የሚጠይቅ። የአንተን ስማ ኖርማል ስምህን አይደለም የሚጠይቅ፣ የክርስትና ስምህን ነው የሚጠይቅ። እንነጋገር እንጂ። ስለዚህ ደብተራ እንኳ የሚሆነው ጠንቋይ ሆኖ የሚወጣው ለዚህ ነው። ጥቅም አገኛለሁ ብሎ ነው፣ እበላለሁ ብሎ ነው። እውነትም እየበላ ነው። መስተባረር አደርግብሃለሁ ካለው እኮ ያለው ሁሉ ይሰጠዋል። ሲለምን ያልሰጠውን ሲያንገራግረው ይሰጠዋል። የግዱን የጨኮነውን አይ በቃ አምጣ፣ ከሰጠኝ ስጠኝ፣ ካልሰጠኝ ይህን አደርግብሃለሁ ይለዋል። እንካ ውሰድ ነው የሚለው አሁን